ከዝዋይ ቡታጅራ ያለውን የ51 ኪሎ ሜትር አስፋልት መንገድ ምረቃ ተካሄደ። በሌላ በኩል ሰንሻይን ኮንስትራክሽን የበጎ አድራጎት ፋውንዴሽን በጉራጌ ዞን በ9 ሚሊዮን ብር ወጪ ለተቸገሩ ህጻናት ማስተማሪያ ትምህርት ቤት እንደሚያስገነባ ቃል ገብቷል። ለተጨማሪው ውብ ያለማየሁ በደቡብ ክልል ጉራጌ ዞን ከዝዋይ ከተማ ተነስቶ እስከ ቡታጅራ የሚዘልቀው የ51 ኪሎ ሜትር መንገድ ከ210 ሚሊዮን ብር በላይ ወጪ ተደርጎበታል። ሙሉ ወጪው የተሸፈነው ደግሞ በኢትዮጵያ መንግስት ነው። የመንግስት ከፍተኛ ባለስልጣናትም መንገዱን መርቀው ከፍተውታል። የመንገዱን ግንባታ ያከናወነው ሀገር በቀሉ ሰንሻይን ኮንስትራክሽን የመንገዱን ግንባታ ከተሰጠው ጊዜ አስቀድሞ አጠናቋል። የስራና ከተማ ልማት ሚኒስትሩ ዶክተር ካሱ ይላል እንዳሉት ግንባታውን ቀድሞ ያከናወነው ሰንሻይን ኮንስትራክሽን መንግስትን ያስደሰተና ለሌሎች ተቋራጮችም ምሳሌ ሊሆን የሚችል ነው። እየረካን ነው በአሰራሩ። ተቋራጩ ከቡታጅራ ጉብሬ ያለውን የ87 ኪሎ ሜትር የአስፋልት መንገድ ግንባታንም 50 በመቶ የሚሆነውን ያፈር ስራ አጠናቋል። መንግስት ለመንገዱ ግንባታ ከ600 ሚሊዮን ብር በላይ ወጪ አድርጓል። የደቡብ ክልል ርዕሰ መስተዳድር አቶ ሽፈራው ሽጉጤ እንዳሉት ዘቢደር ተብሎ በሚጠራው ተራራ ምክንያት የጉራጌ ህዝቦች ለዘመናት በምዕራብና በምስራቅ ተከፍለው ቆይተው ነበር። ዛሬ ግን በልማቱ ዘቢደር ተሸንፎ የጉራጌ ህዝቦች አንድ ለመሆን በቅተዋል ነው ያሉት። ጉራጌ አንድ ጠንካራ ብሔር ሆኖ እርስ በርስ ታስሮ ለማደግ ያለውን እድል በከፍተኛ ሁኔታ የሚያሳድግ ስለሆነ ትልቅ ትኩረት ሊሰጠው የሚገባ ቦታ ነው ብለን ነው የምንወስደው። የጉራጌን ህዝብ ልማት ለማፋጠን ለአንድ ዓመት ያክል ሲካሄድ በቆየው የጉራጌ ህዝብ የልማት ቴሌቶን ማብቂያ ዋዜማ ላይ ሰንሻይን ኮንስትራክሽን የበጎ አድራጎት ፋውንዴሽን በጉራጌ ዞን ለጃ ወረዳ አገና ከተማ ነዋሪዎች አንድ የልማት ዜና አብስሯቸዋል። በ9 ሚሊዮን ብር ወጪ በችግር ምክንያት ትምህርታቸውን መከታተል ላልቻሉ ህጻናት ማስተማሪያ የሚሆን ትምህርት ቤት። የትምህርት ቤቱን ግንባታ ሙሉ ወጪ የሚሸፍነው ፋውንዴሽኑ ነው። የፋውንዴሽኑ የልማት አስተዋጽኦ ከጉራጌ ህዝብ የልማት ቴሌቶን ጋር እንደሚያዝ የፋውንዴሽኑ መስራችና ባለቤት አቶ ሳሙኤል ታፈሰ ይናገራሉ። ትምህርት ቤቱ በአጠቃላይ በጉራጌ ዞን 400 የሚሆኑ ችግረኛ ህጻናትን የማስተማር ብቃት ይኖራል። ከመመገቢያ ክፍሎች ጀምሮ አንድ ትምህርት ቤት ማሟላት የሚገባውን ደረጃዎችን ይይዛል። ህጻናቱ ከፋውንዴሽኑ በየወሩ የሚደረግላቸው የገንዘብ ድጋፍ ሲኖር 200 ያክሉ ደግሞ በትምህርት ቤቱ በአዳሪነት ትምህርታቸውን ይከታተላሉ። ፋውንዴሽኑ የፊታችን ሐሙስ በትግራይ ክልል በ6 ሚሊዮን ብር ወጪ የበጎ አድራጎት ትምህርት ቤት ለማስገንባት የመሰረት ድንጋይ ያኖራል። ትምህርት ቤቶቹም 3 ዓመት ባልሞላ ጊዜ ውስጥ ተጠናቀው አገልግሎት መስጠት ይጀምራሉ።